ሰላም ሰላም ውድ የኪዲቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደምትሆኑ በእግዚአብሔር አምናለሁኝ። ዛሬ ምን ልሰራ ነው? በርገር ለልጆች ልሰራ ነው። የሚጀምረው ግን ዳቦውን ከመጋገር ነው። እስከ መጨረሻው ድረስ አብራችሁ ሆኑ። እዚህ ጋር ግብአቶችን አዘጋጅቻለሁ። ወተት አለኝ፣ ውሃ፣ ሞቅ ያለ ውሃ ከሩም ቴምፕሬቸር በለጥ ያለ ዱቄት አዘጋጅቻለሁ። ነፍቼ ቬጂቴብል አዘጋጅቻለሁ። አሁን እንጀምር። እኔ በማሽን ስለምነካ ማሽኑን የተጠቀምኩት። አንድ ካፕ ወተት አደርጋለሁ። ላዩ ላይ አንድ ካፕ ውሃ አደርጋለሁ። እንዳልኳችሁ ሞቅ ያለ ውሃ ነው ያደረኩት። ከዛ በኋላ አንድ ቴብል ስፑን የሾርባ ማንኪያ እጠቀማለሁኝ ማለት ነው። ይቅርታ አቋርጬ አንድ የሾርባ ማንኪያ ደረቁን ይስት ነው የተጠቀምኩት። አንድ የሾርባ ማንኪያ ስኳር አደርግበታለሁ። አንድ 5 ደቂቃ ቁጭ አደርገዋለሁ ማለት ነው። ተመልሰን እንገናኛለን። እሺ መጥቻለሁ። እዚህ ጋር ሀፍ ካፕ ቬጂቴብል ኦይል እጨምርበታለሁ። ከዛ በኋላ 3 ካፕ ደግሞ ዱቄት አደርጋለሁ። እንዳልኳችሁ ነፍቼ ነው ያዘጋጀሁት ዱቄቱ። በዚህ ያደረኩ 3 ካፕ አደርግበታለሁ። በዚህ ካረኩኝ በኋላ ሀፍ ቲስፑን የሚሆን ጨው እናደርግበታለን። ከዛ ትንሽ መምታት ከጀመርን በኋላ አንድ ካፕ ሞር ዱቄት እንጨምርና አሁን ይላችሁ በደንብ አድርገን የመታሁት ግን እንትን አይደለም፣ ደረቅ እንደዚህ ድርቅ ያለ አይደለም። እዚህ ነው ሸፍንና ለአንድ ሰዓት በላስቲክ ሸፍኜ አስቀምጠዋለሁ። ከአንድ ሰዓት በኋላ ተመልሼ መጋገረው ማለት ነው። አንድ ሰዓትና ከዛ በላይ እንዲቀመጥ ምንም ማለት ነው፣ ግን አንድ ሰዓት ያስፈልገዋል ለመቀመጥ። በኋላ ተመልሰን እንገናኛለን። ይኸውላችሁ አሁን ከአንድ ሰዓት በኋላ በደንብ ሆኖ ይኸው እንደዚህ ሆኗል። እዚህ ላይ ይኸው ትንሽ ዱቄት እንደዚህ አደርግና ላላ ያለ ስለሆነ እንደዚህ በዱቄት እንደዚህ እናደርገዋለን። ትንሽ ያዝ እጃችሁን ካደረጋችሁ ምንም ችግር የለም። እንደዚህ በደንብ ጠንከር እስኪል ድረስ ዱቄት እያደረጋችሁ ማሸት ይቻላል።
ላስቲክም ስለሆነ ነው እምነበረዱ ለማድረግ እችላለሁ፣ ግን ስራ እንደዚህ ላስቲክ ላይ እንደዚህ እናደርገውና እኔ 8 ቦታ ነው መቆረጣው። ከዛ ይሄንን እናደርጋለን። ይሄን የምታረጉበትን ቦታ እንደዚህ እንደዚህ ወደ ውስጥ እንደዚች ልክ እንደዚች እናደርግና እንደዚህ ሁሉንም 8ቱንም እንደሱ እናደርገዋለን። ወደ ውስጥ አረፍ እናደርግና እንዲች አድርገን እንደሱ አድርገን ለአንድ ሰዓት ደግሞ እናቆየው። ልክ እንዳልኳቸው ይኸው እንዲች ወደ ውስጥ እንደዚች ከዛ እንደዚች እናደርጋትና አድርገን አሁን ይኸው ይቺ መጨረሻ ናት። ከ8ቱ እቺ እንትን ብዬ ነው አስተርፊያት ነው። አንዳንዱ ተለቅ ስላለብኝ እንዲሁም ብዬ አስተርፏትች። ስለዚህ ይኸውላችሁ አሁን እንዲህ አይነት መልኩ አዘጋጅቻለሁ። ይሄንን ደግሞ እንደዚህ ጨርቅ አላደርግበትና ለ1 ሰዓት አቆይቼው ተመልሼ እመጣለሁ። ይኸውላችሁ አሁን ዳቦ እስኪደርስ ድረስ የምሰራውን ዛሬ ልሰራ ያሰብኩላቸው ሳንዶች ለየት ያለ ነው። ይኸውላችሁ ድንች አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ሻምፒዮን አለኝ። ምንድነው ስሙ? ስሙ ጠፍቶኝ ነው። አንዳንዴ ልትናገሩ ስትሉ ካፋችሁ የሚጠፋው ነገር አለ አይደል? ልክ እንደሱ ሆነብኝ ነው። አሁን እዚህ ጋር ይኸው ድንቼን ልጭ አጥቤ አምጥቻለሁ። በዚህ ነው ቆርጠው ለእጅ መጠንቀቅ ያስፈልገዋል። ማሽኑ እንደዚህ መያዣ አለው። በሱ አድርገን እንደዚህ ማድረግ እንችላለን። ይኸውላችሁ እንደዚህ ካዘጋጀሁት በኋላ ደረቅ እንዲል እሳቱ ጋር ደረቅ እንዲል እንዲህ በፔፐር ታውል አደርገዋለሁ። ዘይቱ ሲገር እንጠብሰዋለን። ይኸውላችሁ አሁን ዘይቱ ጋር ብሎልኛል። እንደዚህ ያደርግና አሁን እዚህ ጋር አንድ እንቁላል አደርግና ዳቦ አሁን 1 ሰዓት ሆኖታል። ይኸውላችሁ ይሄንን መስሏል። እንቁላሉ ቀባዋለን። ከዛ በኋላ ይኸውላችሁ ሰሊጥ ላዩ ላይ እንደዚህ እንነሰንስበታለን። ሰሊጥ ካልፈለግን ደግሞ ሌላ የፈለግነውን ነገር ከላይ ማድረግ፣ ጥቁር አዝሙድ፣ ነጭ አዝሙድ የምንፈልገውን ነገር ማድረግ እንችላለን። እንዲህ ይመስላል። አሁን በ350 ዲግሪ ፋራናይት ለ30 ደቂቃ
አብስዬ ተመልሼ እመጣለሁ። ይኸውላችሁ እንዲህ ነው የማወጣው፣ ልክ እንደ ቺፕስ። ይሄ ለሳንድዊች ስለሆነ የምፈልገው እንደ ቺፕስ ድርቅ ያለ አይደለም የምፈልገው። መጀመሪያ መሽሩሙ እንደዚህ በቀጫጭኑ ከትፈውና ጠብሰዋለሁ። አሁን እዚህ ጋር 1-2 የሾርባ ማንኪያ ኦሊቭ ነው ቬጂቴብል ኦይል አደርግና ጠብሰዋለሁ። መጀመሪያ ለብቻው ሽንኩርቱን ምናምን ከማድረጌ በፊት ለብቻው እሱን ጥብስ አደርገዋለሁ። ይኸውላችሁ ቆንጆ ሆኖ ብስ ብሏል። ከዛ አሁን እዚህ ላይ ሽንኩርታችንን እንጨምርና አብረን እንጠብሰዋለን። በዚህ ከሽንኩርቱ ጋር ቆንጆ ሆኖ ደስ ይደረጋል ማለት ነው። ከዛ ይኸውና ቃሪያዎቹ ተከትፈዋል። አንድ ላይ እነሱንም ደስ እናደርጋቸዋለን። በትንሹ ትንሽ ግማሽ ሻይ ማንኪያ ጨው እናደርግበትና ይኸውላችሁ ይሄ እንደዚህ ቆንጆ ሆኖ በስሏል። ይኸውላችሁ አሁን ዳቦ እንደዚህ ሆኖ ተቆራርጦ በጣም ቆንጆ ሆኗል። እዚህ ጋር ደግሞ ማዮኔዝ ሰራው። የማዮኔዝም በሌላ ቪዲዮ ላይ ታገኛላችሁ። ከዚህ በፊት አሳይቻለሁ። በሌላ ቪዲዮ ገብታችሁ ማየት ትችላላችሁ። እንደዚህ እናደርግና ከዛ ድንቹን እንዳልኳቸው እንደ ቺፕስ ድርቅ አድርጌ አይደለም፣ ለሳንድዊች ስለሆነ የፈለኩት ድርቅ አድርጌ አይደለም። የመሰለ ሳንድዊች ይኸውና በእንደዚህ አይነት መልኩ አዘጋጅቼ ጨርሻለሁኝ። በጣም ቆንጆ ለጤና የሚስማማ ሳንድዊች ነው። ተጠቀሙበት። እስካሁን አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።